ስለ ህይወት ምን ትላለህ? አንዱ ዊዝደም ሼር አድርግ ብትባል። ኑር ኑር በቃ እኔ መኖር ብቻ ነው ሁሉ ነገር እስከ መኖር ነው የሚባለው አይደል? አሁን እኔ ምንድነው መሰለህ ብዙ አሁን የኛ ሀገር ትንሽ የማይረዳኝ ነገር ሁሉም ሰው ሀብታም ለመሆን ነው የሚፈልገው እና በድህነት ውስጥ ወይም ደግሞ በተራ ስራ ውስጥ አሁን ለምሳሌ ድህነት ማለት ለኔ አይረዳኝም። ለምሳሌ አንድ ሰው ሊስትሮ ስለሆነ ድሃ ነው ማለት አልችልም። ከበያው አንድ እንጀራ ነው ይበል ኑሮ ነው የሚኖረው። ግን ድህነት ያለህበትን መጥላት ነው። አሁን ያስከውን ነገር መጥላት ነው ለኔ ድህነት ብዬ የማስበው። ዲና ግን በየትኛውም ሳይዝ ብትኖር እስከ መኖር ነው። በየትኛውም ደግሞ ደስተኛ ሆነ መኖር ትችላለህ ራስን። ይሄ ነው እኔ በዚህ በህይወቴ ውስጥ የተማርኩት ነገር ቢሆን እስር ቤት ውስጥም ደስተኛ ሆነ መኖር ትችላለህ። እኔ አሁን በቅርብ ጊዜ ነው ጠቅላይ ሚኒስትር አብይ ጠቅላይ ሚኒስትር ከሆነ በኋላ አጋጣሚ ሳላቀው $10,000 እንትን የተገኘ ሻንጣይ ውስጥ እና አጋጣሚ አንከብክቦ ማዕከላዊ ወሰዱኝ። ታሰርኩና አጋጣሚ እነ ዳሽን ባንኮች ነው ምናም ገንዘብ አወናብዳ ምናም ተብለው ታስረው ነፍሳቸው ተጨንቆ ነፍሳቸው ልትወጣ ለደቂቃ እኔን አገኙኝ እስር ቤት ውስጥ። እና ብዙ የሚያዝናና ነገር ነገርኳቸው እና በንጋታው ሲወጣ በአካት ውጣብናሉኝ። ገብቷል? እዛ ውስጥም ትኖራለህ፣ ለምን ራስህን ታሰቃየዋለህ? ለምሳሌ እስር ቤት ውስጥም ትግባ ሞት ተፈርዶብህም ድሃም ሆነ ስደት ላይም ሆነ መኖር ነው። እና ለምሳሌ አንዳንድ ሰው የሚኖርበትን ሁሉ ደጋግሞ መኖር ይፈልጋል። ያ ስለሚያሰለቸው ነው ድህነት ብሎ የሚያስበው። ደጋግሞ መኖር የለበትም፣ መቀያየር፣ ህይወትን ለውጦ ማየት። በአጋጣሚ ነገር ባለፈው ጊዜ እኔ እንትን ሄድኩኝ እዚህ መታር የሚባል ጋምቤላ ቃልልክ መታር የሚባል ቦታ አልጋ የለም እና አልጋው ቱካን ብቻ ነው። ሌሊቱን ሲበላኝ አደረ። ባለቤቴ ከሞተች በኋላ የኔ ልጅ ትንሹን አምጥቼ አሁን ሆላንድ ነው ያለው ከኔ ጋር ነው አብረን የምንተኛው እና ከዛ ቱካን በልቶኝ በጣም አካለውኝ ቤት ውስጥ እንጂ አንተ ምንድነው የምታከው ይለኛል። ቱካን በልቶኝ ምንድነው ቱካን እንደዚህ ነው ሆላንድ ስለተወለደ አስረዳሁት። ቱካን ይሄ ነው። ለምን ትበላለህ? እብድና እንዴ ምን ልታረግ ሄድክ እዛ አለኝ። እንዲያውም እኔ እንኳን ሄድኩኝ እንኳን ተበላው አልኩት። ለምንድነው የምትበላ? ስማ ይሄ አልጋ መጣፈጥ መምረሩን አንተ አታውቀውም። ሁሉ ጊዜ እዚህ አልጋ ላይ ተኛለህ። ቱካን በልቶ አያውቅም። እኔ ግን የቱካኑ ህከክ ነገ ይለቀኛል። የዚህ አልጋ ጣም የማውቀው ካንተ በላይ እኔ ነኝ። ለምን እዛ ሂጅ ቱካን በልቶ አንተ ግን ምንም አታውቅም አልኩት። ገብቶሃል? ይሄ ነው ይሄንን ስሜት ማጣጣም፣ ችግርን ማየት፣ ችግር በማየት ችግር ነው ብለህ አለመቀበል። ቅድም እንዳልከኝ አሁን ማኒፋክቸሪንግ ሰው ችግሩን ነው የሚያየው። እኔ አሁን ሁሉም ድም ብሎ እንዳልኩ ቅድም ሊስትሮ በሆን እኔ ራሴን ጠይቀዋለሁ ምን ትሆናለህ ፈቃዶ ቢለኝ እሆናለሁ። ምንድነው ሊስትሮ ምንድነው ችግሩ? እሆናለሁ። ኮሚኒኬም ተጫዋቾች ምንም ብዬ እኖራለሁ። ምን ትሆናለህ? ስለዚህ በህይወቴ ውስጥ ያገኘሁት ነገር ቢሆን በማንኛውም የህይወት መንገድ ውስጥ መኖር እንደምችል የትኛውም ህይወት ለኔ በቃ እስከ መኖር ብቻ ምንም እንትን እንደማይለኝ ነው ይሄ የህይወቴ መንገድ ያሳየኝ ብዬ አስባለሁ።